ሚዲያ ላይ ያለውን እዩን ብቻ እያዩ የተሳሳቱ ይመስለኛል። ሚዲያ ላይ ያለው እዩና መሬት ላይ ያለው እዩ የተለያዩ ናቸው። ይህንን ያልኩበት በምክንያት ነው። ሚዲያ ላይ ያለው እዩ ቅድም እንደነገርኩ የ30 ሰከንድ የ1 ደቂቃ ቪዲዮ ኔጌቲቭ ነገር ለኔጌቲቭ ነገር የሚሆን ቃላቶችን መርጦ የሚያሰራጩ ሰዎች ስላሉ ሁሌ ጥላቻ የሚናገር አይነት ሰው አድርጎ የሚወስድ ሰው አለ። ይሄ ሰው ጥላቻ ተናጋሪ ነው። ይሄ ሰው በሃይማኖቶች መካከል ጥላቻ ይናገራል። ይሄ ሰው በሰዎች መካከል በሰዎችና በሰዎች መካከል ጥላቻ ይናገራል እንዲባል ሚዲያ ላይ የሚሰሩ ሰዎች አሉ። በእኔ ላይ ብቻ ሳይሆን በብዙ አገልጋዮች ላይ ከዛም ከዚህም ያንን ያዩ ሰዎች እዩ የሚባለውን ሰው በዛች በ30 እና በ20 ሰከንድ ቪዲዮ ፍሬም ውስጥ አስገብቶ እዛ ላይ ስለሚያስቀምጡ ይሳሳታሉ። ግን መሬት ላይ መጥቶ ልክ እንዳንተ ያገኘ ሰው ያነጋገረ ሰው ወይም ደግሞ እዚህ አገልግሎት በምሰጥበት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ በአገልግሎት ማዕከል ስፍራ ላይ መጥቶ በአካል ያየ ሰው ዋው ይሄ እዩ ሌላ ነው ብሎ በመገረም ይወጣልና ሳይሸነፍ የወጣ ሰው የለም። ለሚዲያ ላይ የማውቀው እዩ ሚዲያ ላይ ይላል ሰውና በኋላ ምንድነው የተረዳሁት? አይ በቃ ብዙ ሰውን ያሳሳተው ሚዲያ ነው እና ከሚዲያ ሰው ወርዶ መሬት ላይ ቢያይ የ40 ደቂቃ ስብከት ስሰማ ነው ሚዲያ ላይ ያለው እዩ ሊገባ የሚችለው። የ30 ሰከንድ ስሰማ ግን ያ እዩ በጣም ኮንፊውዥን ይፈጥራል። ስለዚህ ሰዎች ስላንተ የማያውቁት ነገር ምንድነው? ትህትና እንዳለኝ ሰው አያውቅም። አብዛኛው ሰው ቅድም እንዳልኩ በጋርድ ታጅቦ ይሄዳል። ሰው ቀርቦ ሊጨብጠው አይችልም። በቃ ማንም አይቀርበውም። ሚስቱ እንዴት ነው የምትቀርበው የሚል ሰው ሁላ አለ። ግን የመጨረሻ ሲምፕል ሰው ነኝ። ማንም እኔ ጋር ቀርቦ የሚያገኘው ትህትና ነው። ትሁት እንዳይደለሁ የሚያስብ ሰው አለ። ተሳስቷል። አዛኝ እንደሆንኩ የማያውቅ ሰው አለ። የተጎዱ ሰዎችን ሳገኝ ማለቅስ ሰው ነኝ እና ትሁት እንደሆንኩ ያወቁ አይመስለኝም። አሁን ስለዚህ በህይወት ዘመን ያሳለፍኩ ትልቁ ፈተና የትኛው ነው ታስባለህ? መጀመሪያ አካባቢ ትችት የሚባለው ነገር ለመረዳት ተቸግሬ ነበር። መጀመሪያ አካባቢ እና በኋላ ላይ እየጸለኩ ቃሉን እያነበብኩ የእውቀት አድማሴ እየሰፋ ሲሄድ ትችት ኖርማል እንደሆነ እንደውም ሞር ወደ ተሻለ ህይወት እንደሚመራ እየተረዳው መጣው። መጀመሪያ አካባቢ ግን በጣም ብዥታ ውስጥ ነበርኩ። እንዴት ነው ወንጌል እየሰበኩ ምተቸው? ክርስቶስን ሰብኬ እንዴት ነው ምተቸው በሚል ትልቅ ፈተና ውስጥ ነበርኩ። ፋይናሊ ወደ በኋላ ግን እያደኩ ስመጣ ትችት በጣም ኢምፖርታንት እንደሆነ በትችት እንደምትቀረጽ እየተረዳው መጣውና ትልቁ ፈተና እሱ ነበረ። በኋላ ግን ውጤቱ መልካም ሆነ። እየተረዳው ስመጣ በቃ ኢምፖርታንት እንደሆነ እንደውም ከህይወት ክፍል አንደኛው መሆን እንዳለበት ማሰብ ጀመርኩ። አሁን ላንተ ነብይ ተብሎ መጠራት ላንተ ኃላፊነት ነው ወይስ ክብር? ትልቅ ኃላፊነት ነው። ምክንያቱም የእግዚአብሔርን የልቡን ሐሳብ ተቀብለህ ለህዝብ ማድረስ ትልቅ ተጠያቂነት ያለው ኃላፊነት ስለሆነ ካላደረስኩ እጠየቃለሁ፣ ካደረስኩ ግን እሸለማለሁ በኋላ በእግዚአብሔር መንግስት ውስጥ እና ሁሉ ጊዜ በትክክል አድርሻለሁ ወይ የሚለውን ራሴን ጠይቃለሁኝ። ነብይነትን እንደ ልዩ ክብር ሳይሆን እንደ ትልቅ ኃላፊነት ነው የምወስደው። አንተን ከመጠን በላይ ሲያከብሩህ ያስፈራሃል ወይስ ያኮራል? የሰው ሁሉ ምንጭ ክርስቶስ ነው። ሰዎች ማክበር ያለባቸው ክርስቶስን ነው። ለሰው የሚገባው የሰው ክብር ነው። ለሰው የሚሰጥና ለእግዚአብሔር የሚሰጥ ክብር አለ። እኔ የሚፈልገው ለሰው የሚሰጠውን ክብር ብቻ እንጂ ለእግዚአብሔር የሚሰጠውን ክብር ሰው ለኔ እንዲሰጠኝ አልፈልግም። እሱ ማለት ባጭሩ መሞት ማለት ነው። ስለዚህ የእግዚአብሔርን ክብር ለእግዚአብሔር ነው። ከሰው ክብር ከፍ ያለ ክብር ከመጣ መደበቅና መሸሽ ነው የምፈልገው። ሌላው ማነሳው ነጥብ ምንድነው? በሃይማኖት ስም የሚደረጉ የሐሰት ተአምራቶች አሉ። በዚህ ላይ አቋም ምንድነው? ሁሉም ተአምራቶች በእግዚአብሔር ቃል መፈተሽ አለባቸው ብዬ አምናለሁ። በእግዚአብሔር ቃል ስትፈትሽ ነው መውደቅ ያለበት። በአገልጋዮች ላይ እግዚአብሔር የሚሰራው ስራ በሰዋዊ አስተያየትና በሰዋዊ ሐሳብ አይደለም መውደቅ ያለበት። በእግዚአብሔር ቃል ተፈትሾ ነው መውደቅ ያለበት እና የተኛውም ተአምራት፣ የተኛውም ትንቢት፣ የተኛውም ሚራክል በእግዚአብሔር ቃል መፈተሽ አለበት ብዬ ማምን ሰው ነኝ። የመጨረሻው መፈተሻ መሳሪያ የእግዚአብሔር ቃል ነው። ተፈትሾ ካላለፈ መውደቅ አለበት። የተኛውም ሰው ቢሆን የተናገረው ትንቢት፣ የሰበከው ስብከት፣ ያስተላለፈው መልእክት በቃሉ ተፈትሾ ስተት ከሆነ መውደቅ አለበት።
ካለፈ ግን መከበር አለበት ብዬ ስለማምን ሐሰተኞች ላይ በጣም ጠንካራ አቋም አለኝ። ስህተት ይቅርታ ጠይቀህ ታውቃለህ? እና መጀመሪያ ስህተት የሚሰሩት መሪዎች ናቸው። ከምዕመኑ ቀድሞ ከሚመራው ህዝብ ቀድሞ ስህተትንም ቢሆን ትክክለኛውንም ነገር የሚፈጽሙት መሪዎች ናቸው ከፊት ለፊት ስላሉ። በማጠፋበት ጊዜ ይቅርታ ጠይቃለሁ።